በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተከበሩ አባታችን መጋቤ ሥርዓት ተስፋዬ የሸገር ሀገረ ስብከት ዋና ጸሐፊ፣ የተከበሩ አባታችን መልአከ ምሕረት ቆሞስ አባ ገብረ መድኅን የካቴድራሉ ዋና አስተዳዳሪ፣ ክቡር መጋቤ ሃይማኖት ግርማ የሆለታ የቡራዩ ወረዳ ክፍለ ከተማ ቤተ ክህነት ዋና ጸሐፊ፣ የተከበራችሁ ቅድም በፕሮቶኮል ደረጃ ስማችሁ የተጠራ የሀገረ ስብከቱ የክፍለ ከተማው የሥራ ኃላፊዎች፣ የአድባራት የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ተማሪዎች፣ የተከበራችሁ ልዑል እግዚአብሔር በወርቀ ደሙ የዋጃችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅድስት ቤተ ክርስቲያን ልጆች፣ ምዕመናንና ምዕመናት እንደምን አደራችሁ? አምላካችን አባታችን እግዚአብሔር ኃጢአታችንን ሰፍሮ በደላችንን ቆጥሮ ያልቀጣን ያልተቆጣን በምሕረቱ በቸርነቱ በአባታዊ ፍቅሩ ጠብቆ ለዚህ ዕለትና ለዚህ ሰዓት ያደረሰን ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። የእናታችን የእመቤታችን የድንግል ማርያምን በረከቷን እንዲያሳድርብን ጸጋዋን እንዲያበዛልን በአማላጅነቷ በቃል ኪዳኗ እንዲጠብቀን እንዲያጸናን ቅዱስ ፈቃዱ ይሆንልን። ወበጽሕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ለትንሽ ደቂቃዎች የምንማማርበት የትምህርታችን ርዕስ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 45 ላይ የምናገኘው ኃይለ ቃል ነው። ያመነች ብፅዕት ናት። የምስጢርና የእውቀት ባለቤት የአባቶቻችን የቅዱሳን ሁሉ አምላክ እግዚአብሔር ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንተ ቤተ ክርስቲያን ምስጢሩን የገለጠ ለእኛም እንዲገልጥልን እውቀቱን ማስተዋሉን እንዲያድለን እርሱን አውቀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀበለን ሰማያዊ መንግሥቱን ዘላለማዊ ርስቱን መውረስ የምንችልበትን አባታዊ መልእክቱን እንዲያስተላልፍልን ቅዱስ ፈቃዱ ይሆንልን። ያመነች ብፅዕት ናት። ይህን ቃል የተናገረችው ከቅዱሳት አንስት መካከል አንዷ የሆነችዋ በሥጋ ዘመዷ የሆነች ቅድስት ኤልሳቤጥ ናት። ቅድስት ኤልሳቤጥ እናታችን እመቤታችን ድንግል ማርያም ወዳለችበት ቦታ ሄዳ ቤቷ ገብታ ሰላም ስትላት የድንግል ማርያምን ድምፅ ከሰማች በኋላ እግዚአብሔር መንፈስ ቅዱስ ምስጢር ገልጦላት የእግዚአብሔር እናት መሆኗን መስክራ ቅድስናዋን ብፅዕናዋን ተናግራ ትዘምር በነበረበት ሰዓት ዝማሬዋን ትምህርቷን ስትደመድም ያመነች ብፅዕት ናት አለች። እግዚአብሔር አምላካችን የእናታችን የድንግል ማርያምን በረከቷን ያሳድርብን።
የተከበራችሁ ምዕመናን ዛሬ የምናከብረው የእናታችን የእመቤታችን የድንግል ማርያምን በዓለ ዕረፍቷን ነው። የእግዚአብሔር እናት አርፋለች። የሚገርም ነው። ዛሬ የምንማረው ዛሬ የምናየው ይሄን ነው። እንግዲህ አረፈች ማለት አንድም ሰው ሞተ ማለት ተወለደ፣ አደገ፣ ይህን ሰራ ማለት ተገቢ ነውና አልፍ አልፍ አድርገን ለእኛ በሚሆን መልኩ ከስር ጀምሮ ለማየት እንሞክራለን። ድንግል ማርያም እናትና አባቷ ሁሌ እንደምንለው ሐናና ኢያቄም ናቸው። ሐናና ኢያቄም ልጅ በማጣታቸው ብዙ ሲጸልዩ ሲሳሉ ከቆዩ በኋላ ጸሎታቸውን የሰማው ጌታ ሐምሌ 30 ቀን መልአኩን ልኮ እንዳበሰራቸው እንደገና የድንግል ማርያምን መወለድ በተለያየ አምሳል በሕልም እንደገለጠላቸው ታሪክ ያስረዳናል። ያለ መዘርዘር ጊዜ የለም። ሐምሌ 30 ቀን በሕልም ያዩዋት በእስራተ መልአክ የተረዷት ድንግል ማርያም ነሐሴ 7 ቀን ተጸንሳለች። ነሐሴ 7 ቀን የተጸነሰችዋ ድንግል ማርያም ግንቦት 1 ቀን ተወልዳለች። ግንቦት 1 ቀን ስትወለድ በልደቷ ዓለም ተባርኳል። በልደቷ ከሰማይ ወደዚህ ምድር በረከት መፍሰስ ጀምሯል። ድንግል ማርያም ግንቦት 1 ቀን ተወልዳ ከእናት ከአባቷ ጋር የቆየችው ለ3 ዓመታት ብቻ ነው። ከ3 ዓመታት በኋላ በብዙ ጸሎት በጸና ስዕለት ስለወለዷት ሐናና ኢያቄም ተመካክረው አማናዊቷን ቤተ መቅደስ ድንግል ማርያምን ወደ ቤተ መቅደስ ያስገቧት። በመልአኩ በቅዱስ ፋኑኤል ከሰማይ መና እየወረደላት ውሃ እየተላከላት ሰማያዊውን ምግብ ሰማያዊውን መጠጥ እየበላችና እየጠጣች ለ12 ዓመታት ያክል በቤተ መቅደስ ላይ የኖረችው ድንግል ማርያም ስሟንም ማርያም ያሉት ከዚህ የተነሳ ነው። በስዕለት ስለወለዷት፣ በጸሎት ስለወለዷት ማርያም ብለዋታል። ማርያም ማለት ጸጋ ወሀብት ማለት ነው። ፍጹም የሆነ ስጦታ፣ ፍጹም የሆነ በረከት ማለት ነው። ፍጽምት ማለት ነው። ለጊዜው ደንግላት ከመጠቀናነት ጋር ተባብሮላታል። ፍጻሜው ግን ንስሐ ሥጋ፣ ንስሐ ነፍስ፣ ንስሐ ልቡናን አስተባብራ ይዛ የተገኘች ፍጽምት ስለሆነች የስሟ ትርጉም ፍጽምት ማለት ነው። ማርያም መርኅ ለመንግሥተ ሰማያት፣ ወደ መንግሥተ ሰማያት መርታ የምታስገባ ማለት ነው። ከእርሷ በተወለደው በክርስቶስ አምነን ከእርሷ የተወለደውን የክርስቶስን ሥጋ የክርስቶስን ደም በልተን ጠጥተን ገነት መንግሥተ ሰማያት ስለምንገባ በአማላጅነቷ በቃል ኪዳኗ ተማጽነን መንግሥተ ሰማያትን የምንወርስባት እናታችን ስለሆነች መርኅ ለመንግሥተ ሰማያት ማርያም የሚለው ስም ብዙ ትርጉም አለው። ምእመና ብቻ ለምነው ስላገኟት፣ ተስለው ስላገኟት ስጦታዬ ነሽ፣ ጸጋዬ ነሽ ሲሉ ማርያም ብለው ስም አውጥተውላታል። ይህች ስጦታ የሆነችዋ ወደ መንግሥተ ሰማያት ለመግባት ምክንያት የሆነች ፍጽምት ጽኔት የሆነችው ድንግል ማርያም ለ12 ዓመታት ያክል ነው በቤተ መቅደሱ የኖረችው። በቤተ መቅደሱ ስትኖር እሷ ከቤተ መቅደሱ ያገኘችው ክብር የለም። ምንምና እኛ ወደ እግዚአብሔር ስንመጣ ከቤተ መቅደሱ የምናገኘው ክብር አለ፣ የምናገኘው በረከት አለ።
የምናገኘው ጸጋ አለ። እንባረካለን፣ እንቀደሳለን። ድንግል ማርያም ግን ከቤተ መቅደሱ በላይ ስለሆነ ክብሯ እርሷ ለቤተ መቅደሱ ክብር ነው የሆነችው። ለቤተ መቅደሱ ሞገስ ነው የሆነችው። ቤተ መቅደሱን አክብራ ግን እያገለገለች መሶበ ወርቅ እየሰፋች ሐርና ወርቅ እየፈተለች እንደ ማንኛውም አንድ አገልጋይ በቤተ መቅደሱ ለ12 ዓመታት ኑራለች። የተከበራችሁ ምዕመናን ከድንግል ማርያም የምንማረው እንግዲህ ይሄን ነው። በእግዚአብሔር ቤት መኖር እርሷ ክብር ያልጎደላት ክብር ስትሆን በቤተ መቅደሱ ኑራለች። እኛ ደግሞ ብዙ ክብር የጎደለ ብዙ ክብር የሚያስፈልገን በረከት የጎደለን በረከት የሚያስፈልገን ሰዎች ነን። ስለዚህ ለመባረክ በእግዚአብሔር ቤት መኖር ያስፈልጋል። ድንግል ማርያም በቤተ መቅደሱ ስትኖር ቅድም እንዳልነው አባ ሕርያቆስ እንደነገረን ሰማያዊ ምግብ እየተመገበች ነው የኖረችው። ኦ ድንግል አኮ ህብስተ ምድራዊ ዘተሴሰይኪ አላ ህብስተ ሰማያዊ እምሰማየ ሰማያት ዘበሰለ። ድንግል ሆይ የዚህን ዓለም ምግብ የተመገብሽ አይደለሽም፣ እግዚአብሔር ባወቀ ያዘጋጀው ሰማያዊ ምግብ ተመገብሽ እንጂ። ኦ ድንግል አኮ ስቴ ምድራዊ ዘሰተይኪ አላ ስቴ ሰማያዊ እምሰማየ ሰማያት ዘተቀድሃ። ድንግል ሆይ ደም የሚሞላውን ለኃጢአት ለበደል የሚያነሳሳውን ምድራዊውን መጠጥ የጠጣሽ አይደለሽም፣ ከሰማየ ሰማያት የተቀዳውን ማለት በግብር አምላካዊ የተገኘውን እግዚአብሔር ባወቀ ያዘጋጀውን ሰማያውን መጠጥ ጠጣሽ እንጂ ይላታል። እስራኤልን ከሰማይ መና እያወረደ የመገበ ከዓለት ላይ ውሃ እያፈለገ ያጠጣ ጌታ ኤልያስን ተነስ እያለ እየቀሰቀሰ ከክትክታው ስር ፍትፍት ያበላው አምላክ ለኤልያስ በቁራ ሞራ ሥጋ እየላከ ያበላው የነበረ አምላክ ድንግል ማርያምን ደግሞ በመልአኩ በቅዱስ ፋኑኤል እየላከ እርሱ ያዘጋጀውን እርሱ የላከውን ሰማያዊ ምግብ ይመግባት ነበረ። ያን እየተመገበች ያን ሰማያዊ መጠጥ እየጠጣች ነው በቤተ መቅደስ የኖረችው። ምዕመናን እኔና እናንተ አማናዊውን መና እውነተኛውን መና ክርስቶስን እየበላን እውነተኛውን የሕይወት እንጀራ ክርስቶስን እየበላን እውነተኛውን የሕይወት መጠጥ ክርስቶስን እየተጎነጨን ሥጋውን እየበላን ደሙን እየጠጣን እንደ እናታችን እንደ እመቤታችን እንደ ድንግል ማርያም በቤተ መቅደሱ ነው መኖር ያለብን። የእኛ እናት ያደገችው እንዲህ ነው። የኖረችው በቤተ መቅደስ ነው። ያደገችው በሰማያዊ ምግብ ነው። እኛም የእርሷ ልጆች መኖር ያለብን በቤተ መቅደሱ በመንፈሳዊ ሕይወት ነው። ምግባችንም ምድራዊ ብቻ ሳይሆን ሥጋውና ደሙ መሆን ያስፈልጋል። ድንግል ማርያም ያነጋግሯት የነበሩት ቅዱሳን መላእክት ናቸው። ኦ ድንግል አኮ ወራዙት ፍጡራን ዘናዘዙኪ አላ መላእክተ ሰማይ ሐወሱኪ። ድንግል ሆይ አላት ሊቁ አባ ሕርያቆስ አንቺ እኮ የዕብራውያን ወንዶች ያነጋገሩሽ አይደለሽም፣ ያጨዋወቱሽ አይደለሽም። መላእክት ሊቃነ መላእክት ጎበኙሽ እንጂ ነው ያላት። ከመላእክቱ ጋር ሰማያዊውን ነገር እግዚአብሔር እየተነጋገረች ሰማያዊውን ምስጢር እያወራች ከመላእክት ጋር ነው የኖረችው ድንግል ማርያም። ምዕመናን እኔና እናንተ እንደ ድንግል ማርያም ከምድራውያን መላእክት ከሆኑት ከሊቃውንቱ ጋር ከካህናቱ ጋር መንፈሳዊውን ነገር እግዚአብሔር እየተነጋገረ የእግዚአብሔርን ቃል እየተማረ ወንጌሉን እየሰማን በቤቱ ከኖርን ከድንግል ማርያም የተወለደው ጌታ በእኛ ደግሞ ያድርብናል ማለት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እንዲህ እያለች 12 ዓመት በቤተ መቅደሱ ስትኖር በቅናት ተነሳስተው አይሁድ ወደ ሊቀ ካህናቱ ሂደው
በቤቱ ስንኖር ነገራችን ኑሯችን መንፈሳዊ ሲሆን ከመንፈሳዊነት ለማስወጣት ወደ ዓለም ለመግፋት የተለያየ ምክንያት እየፈጠረ ይገፋናል። ምእመናን ድንግል ማርያም ተውጣልን ሲሉ ዘካርያስ ሲሎ ኦለት እስራኤል እፎ ተፈቅዲ ትንበሪ ካህናቱ ማለት አይሁድ ትውጣ ብለውሻል፣ እንዴት ሁነሽ መኖር ትፈልጊያለሽ ሲላት አባት ከእግዚአብሔር በታች ያለኸኝ አባቴ አንተ ነህ፣ እናቴ አንተ ነህ፣ ወደ እግዚአብሔር አመልክትልኝ ነው ያለችው። ወደ ማን አመልክትልኝ አለች? ወደ ማን ጸልይልኝ ያለችው? ካህኑን ዘካርያስን ወደ እግዚአብሔር ጸልይልኝ ያለች። ለእግዚአብሔር ከዘካርያስና ከድንግል ማርያም ማን ይቀርባል? ከድንግል ማርያም ጸሎትና ከዘካርያስ ጸሎት ፈጥኖ የሚሰማው የማን ጸሎት ነው? የድንግል ማርያም ጸሎት ነው። ድንግል ማርያም ለእግዚአብሔር ቅርብ ናት። ድንግል ማርያም ካህናቱ መላእክቱ አገልጋዮቿ ናቸው፣ ተላላኪዎቿ ናቸው። ነገር ግን የካህናትን ክብር ለመጠበቅ ጸልይልኝ አለችው። ከእግዚአብሔር በታች ያለኸኝ አባቴ አንተ ነህ። ማነት ሐና ናት እናቴ አላለችም። ኢያቄም ነው አባቴ አላለችም። መንፈሳዊ አባቷ ካህኑን ዘካርያስን አባቴ አንተ ነህ። ምእመናን ከእናታችን ይሄን እንማር እስቲ። ችግር ሲያጋጥመን፣ ፈተና ሲያጋጥመን አገልጋዮችን ጸልዩልን እንበላቸው። በመንፈሳዊ ሕይወት ከኛ ሊያንሱ ይችላሉ። ግን እግዚአብሔር በሰውና በእግዚአብሔር መካከል እንዲያገለግሉ ከሾማቸው ካህናቱን ክህነታቸውን አክብረን እንደ ድንግል ማርያም አማልዱን ምን ያስፈልጋል? አንተ ጸልይልኝ አለችው። ጸለየላት። እግዚአብሔር ምልክት ሰጠው። ታሪኩን አሁንም እየጠቀለልኩ ነው የምነግራችሁ። ለዮሴፍ አይሁድ እስራኤልን ሰብስቦ ከእግዚአብሔር አግኝተን ሰጠንሃል፣ እግዚአብሔርን ጠይቀን አስረክበንሃል፣ ጠብቃት ብሎ ሰጠው። የታደለው ሽማግሌው ዮሴፍ በሽምግልና ዘመኑ ለካህናቱ ለዘካርያስ ያልተሰጠችው ድንግል ማርያምን ይዞ ወደ ቤቱ ገባ። ክብርና ምስጋና ለአምላካችን ይሁን። እኔ የዮሴፍ ሕይወት ይደንቀኛል። እኔ የዮሴፍ ሕይወት ይገርመኛል። ዮሴፍ እኮ ተራ ድሃ ነው። በናዝሬት የሚኖር ስሙ ያልታወቀ አንድ ተራ ድሃ ሽማግሌ ነበረ። ግን ለካ ቅዱስ ሰው ነበር። ለካ ትሕትና ነበረው። ለካ እግዚአብሔር የመረጠው ሰው ነው። ስለዚህም ነው ድንግል ማርያምን ለመጠበቅ ለማገልገል ተመረጠ። ሽማግሌዎች በእውነት እንደ ዮሴፍ ሁኑ። የድንግል ማርያም አገልጋዮች ሁኑ። የእግዚአብሔር አገልጋዮች ሁኑ። እግዚአብሔር የሽበት ዘውድ የነፋላችሁ። ይሄን ጸጋ ይዞ መጠጥ ቤት መሄድ ነውር ነው። ይሄን ጸጋ ይዞ ከሰው ጋር መጣላት ነውር ነው። ይሄን ጸጋ ይዞ ኃጢአት መስራት ነውር ነው። እንደ ዮሴፍ የድንግል ማርያም አገልጋይ መሆን ያስፈልጋል። ዮሴፍ እያገለገላት እያለ እርሱ ድሃ ነው። ቅድም እንዳለው ድግር ሊሸጥ ወደ ንግዱ ሄደ። እርሷ ደግሞ ለድሃው ልጆች ለዮሴፍ ልጆች ውሃ ልትቀዳ የሕይወት እናት የሕይወት ውሃ እናት ድንግል ማርያም ወደ ውሃው ጉድጓድ ሄደች። ከውሃው ጉድጓድ ውሃ ቀድታ ስትመጣ ነው እንግዲህ የእግዚአብሔር መልአክ ትጸንሻለሽ፣ ልጅ ትወልጃለሽ አላት። እርሷ የሄደችው ምድራውን ውሃ ለመቅዳት ነው። ለካ እግዚአብሔር ያዘጋጀላት ሰማያዊውን ውሃ የሕይወት ውሃ ክርስቶስን እንድትቀዳ ነው። ስለዚህም ነው ያ ውሃ ቀድታ መጣች። እዚህ ላይ ብዙ ታሪክ አለ። እናንተ አንብቱ የምንማረው ነው። ምእመናን የእግዚአብሔር መልአክ የለም ይህን ኃላፊውን ጠፊውን ይሄ ውሃ አይደለም የምትቀጂው አንቺ የሕይወት ውሃ ነው በማለት ትጸንሻለሽ ብሎ እንደምትጸንስ እግዚአብሔር እንደምትወልድ መሰራት አመሰገናት። ሁለት አንቲ የማንስ ብሎ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስ እያማለሽ የምትሰጪ የምታሰጪ ነሽ ብሎ ቅድስናዋን እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ይሆናል አላት። በትንቢተ ነቢያት በመላእክት ተልኮ ደስ ያለሽ ደስተኛይቱ ሆይ
ደስ ይበልሽ አንቺማ የእግዚአብሔር እናት ነሽ አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። መታደል ነው። የ15 ዓመት ብላቴና እግዚአብሔርን ልትወልድ ለእግዚአብሔር እናትነት ታጨች። በ15 ዓመቷ እግዚአብሔርን ጸነሰች። በብዙ ትምህርት በብዙ ታምራት ካስረዳት በኋላ ይኩነኒ በከመ ትቤለኒ እንዳልኸው ይሁንልኝ ይደረግልኝ ስትል ይህን ቃሏን ምክንያት አድርጎ ነው ዛሬ አስተርእዮውን የምንሰብክለት። ከሦስቱ አካል አንዱ አካል፣ ከሦስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ የማይታየው ሊታይ፣ የማይዳሰሰው ሊዳሰስ፣ የማይጨበጠው ሊጨበጥ፣ የማይወሰነው በዓለማት ምሉ የሆነው አሐዚ ዓለም በእራሁ ኩሉ እሁዝ ውስተ እዴሁ ይጸውር ድደ ወይነብር ጠፈረ ተብሎ የተነገረለት ዓለምን በመሃል እጁ የያዘውን ጌታ ድንግል ማርያም ወልድ አስገኘችልን። ክብር ለእርሷ ይሁንላት። የእግዚአብሔር እናት እግዚአብሔር የተገለጠው እግዚአብሔር ፍቅር ሆኖ የተገለጠው የሕይወት ውሃ ሆኖ የተገለጠው የሕይወት እንጀራ ሆኖ የተገለጠው ብርሃን ሆኖ የተገለጠው የዲያብሎስን ሥራ ሊያፈርስ የተገለጠው የጠፋውን የሰውን ልጅ ሊፈልግና ሊያድን የተገለጠው ሰውን ከሞት ወደ ሕይወት ሊመልስ የተገለጠው ወገኖቼ ከድንግል ማርያም ተወልዶ ነው። ከዚህ የበለጠ ጸጋ የለም። ጸጋዋ እኮ ይሄ ነው። ክብሯ እኮ ይሄ ነው። ከዚህ የበለጠ ምን ታደርግላታለን? ምን መናገር ይቻላል? የእግዚአብሔር እናት ናት። የማን እናት ናት? የእግዚአብሔር እናት ናት። በቃ ከዚህ በላይ ክብር የለም። ለዚህ ነው ሊቁ ቅዱስ ኤፍሬም የአቢ ክብራ ለማርያም እምኩሎሙ ቅዱሳን የድንግል ማርያም ክብር አለ እምክብረ ኩሎሙ ቅዱሳን ብለው ሊቃውንት ያቃኑታል። ከቅዱሳን ክብር ሁሉ የድንግል ማርያም ክብር ይበልጣል። የማን ክብር ይበልጣል? የማን ክብር ይበልጣል? ትጉሃን መላእክት በሰማይ የሚዘምሩለትን መላእክት ሊቃነ መላእክት የሚያመሰግኑትን እግዚአብሔርን ለመውለድ በቅታለችና አለ የድንግል ማርያም ክብር ከቅዱሳን ሁሉ ክብር ይበልጣል። አዎ ከቅዱሳን ሁሉ ይበልጣል የእርሷ ክብር። መላእክትን ብናከብራቸው አመሰገኑት፣ ዘመሩለት ብለን ነው ወገኖቼ። ድንግል ማርያም ግን የወለደችው ድንግል መላእክት የሚያመሰግኑትን ነው። ኪሩቤልን ሱራፌልን ብናመሰግናቸው መንበሩን ተሸከሙ ብለን ነው። ድንግል ማርያም ግን ምናከብራት ኪሩቤል ሱራፌል በሚሸከሙት መንበር ላይ ያለውን ጌታ ወልዳ ስለሰጠችን ነው። ኪሩቤል ሱራፌል የነኩት የዳሰሱት መንበሩን ነው። ድንግል ማርያም ግን የዳሰሰችው እግዚአብሔርን ነው። ማንን ዳሰሰችው? እግዚአብሔርን ዳሰሰችው። እናቶች ታውቁበት ሕፃናት ስታሳድጉ ያለላውን እያከታችሁ እያሻሻችሁ ልጃችሁን እንደምታሳድጉት እንደዚያ እያሻሸች አሳደገችው። ዓለምን የሚመግበውን ጌታ ጡቷን እያጠባች አሳደገችው። እረ ይገርማል። የድንግል ማርያም ክብር ነው። ዓለምን የሚመግበውን ዓለምን የያዘውን ጌታ በቅፏ ያዘችው፣ ታቀፈችው። የሚገርም ነው የድንግል ማርያም ክብር። ከዚህ የበለጠ ምን ክብር አለ? ይሄን አምላክ ወልዳ የሰጠችው መልአኩ ገብርኤል የዘመረላት ኤልሳቤጥ ያመሰገነቻት ድንግል ማርያም በዚህ ዓለም የቆየችው 64 ዓመት ነው። ስንት ዓመት ነው የቆየችው? ስንት ዓመት ነው የቆየችው? 64 ዓመት። በ64 ዓመቷ ነው ታሪኩን ለማሳጠር ያክል አንድ ጢባሪዎስ ቄሳር የሚባል ንጉሥ፣ የሮም ንጉሥ ልጁ ሲታመምበት ተጨነቀና የክርስቶስን ታምራቱ ይሰማ ነበረ። ክርስቶስ ሙት ያስነሳል፣ ድውይ ይፈውሳል የሚባለውን ስለሰማ ይሄን ልጅን ወስዳችሁ ጎልጎታ ከክርስቶስ መቃብር ላይ አስተኙት አለ። አስተኙልኝ አለ። መቃብሩ ላይ ወስደው አስተኙት። ልጁን ፈወሰለት እግዚአብሔር። ክብርና ምስጋና ለእግዚአብሔር ይሁን። ያን ጊዜ ነበረ የእግዚአብሔር ውለታውን ለመመለስ ሲያቅተው እስኪ እናቱን ፈልጋችሁ አምጡልኝ አለ።
እኔ ንጉሡ አገልጋይ ልሁናት፣ ባለቤቴ ንግሥቷን አገልጋይ ትሁናት። እግሯን አጥበን ልብሷን አጥበን እናገልግላት አለ ንጉሥ። እናገልግላት፣ እናክብራት አለ። ይሄ ለእርሷ ክብሩ አይደለም፣ ከዚህ የበለጠ እግዚአብሔር አክብሯታል። ማን አክብሯታል? እግዚአብሔር አክብሯታል። ልብሱ እሳት፣ ክዳኑ እሳት፣ መጋረጃው እሳት የተባለው በዘባነ ኪሩቤል የሚገለጠው በፀሐያም የሚኖረው እግዚአብሔር ለብሰዋለች እሷ፣ ተጎናጽፋለች እሷ። 12ቱ ከዋክብት በራሷ ላይ የሆኑላት ፀሐይን የተጫማች ናት እሷ። እግዚአብሔርን ለብሳለች፣ እግዚአብሔር ናት። ስለዚህ ነበረ እግዚአብሔር ከድንግል ማርያምን ከተድላ ሥጋዋ ይልቅ ተድላ ነፍሷን ስለሚወድ በ64 ዓመቷ በዕለተ እሑድ እግዚአብሔር እናቱን እንደምታስነገራት እናቴ ሆይ ከዚህ ዓለም ረፊ አላት። አንተ ልጅ አለችው። የአንተ እናት እኮ ነው። እውነት እኮ ነው። የእግዚአብሔር እናት እንዴት ትሞታለች? አዎ የእግዚአብሔር እናት ይህን ዓለም ካለመኖር ወደ መኖር ያመጣውን፣ ካለመታየት ወደ መታየት የገለጠውን፣ ይህን ዓለም ፈጥሮ የሚመግበውን እግዚአብሔርን የነገሥታት ንጉሥ የአማልክት አምላክ የሆነውን እግዚአብሔርን ወልዳ ድንግል ማርያም እንዴት ሞታለሁ? ያን ጊዜ ነበረ በሲኦል ያሉ ነፍሳትን አሳያት። አዎ በእሳት የሚለበለቡትን የሚሰቃዩትን እናቴ ሆይ አለ ካረፍሽ እነዚህን ለአንቺ ሰጥሻለሁ፣ በአንቺ አማላጅነት ስለ አንቺ ክብር አድናቸዋለሁ አላት። ድንግል ማርያም ያን ጊዜ ነበረ እኒህ ወደ ሲኦል ከሲኦል ወደ ገነት ከመለስክልኝ ይሁን አለችው። እግዚአብሔር መላእክቱን ሊቃነ መላእክቱን አስከትሎ መጣ። ጥር 21 በዕለተ እሑድ ያን ጊዜ ነው ድንግል ማርያም እንደሌላው ሰው እንዲሁ በጣይር በመከራ ሳይሆን ነፍሷን ከሥጋዋ እግዚአብሔር በመለኮታዊ ስልጣኑ ለየው። ክብርና ምስጋና ለአምላካችን ለእግዚአብሔር ነው። አዎ ድንግል ማርያም እግዚአብሔርን ስትወልድ ሴቶች የሚሰማቸው ቃል ተሰማት። ሕማመ ወሊድ አልነበረባትም። ስትሞት ድንግል ማርያም ይህ በሰው ላይ ያለው ጣረ ሞት በድንግል ማርያም አልነበረ። የገነትን መዓዛ እያሸተታት መላእክቱ ሰማያዊ ዝማሬ እየዘመሩላት ልጇ እግዚአብሔር እያከበራት ነፍሷ ከስጋዋ ተለየች። ከዚህ በኋላ ነበረ ሐዋርያቱ ከያሉበት ደመና ጠቅሰው በኢየሩሳሌም ተሰባስበው ሥጋዋን ገንዘው በጌቴሴማኒ ሊቀብሯት ሥጋዋን ይዘው ሲሄዱ አይሁድ አሁን ተሰባስበው በድንግል ማርያም ላይ አሁን ማምለክ ጀመሩ። የሚገርመው ሰይጣን ድንግል ማርያም መፈተን የጀመረው ገና በጽንስ ጀምሮ ነው። ገና በእናቷ በሐና ማኅፀን እያለች ሙት ስላስነሳች፣ ድውይ ስለፈወሰች፣ ዕውር ስላበራች፣ አይሁድ በምቀኝነት ስለተነሱባት፣ ሰይጣን ስለቀሰቀሳቸው በስደት በአድባረ ሊባኖስ የተወለደችው። በኋላም በቤተ መቅደሱ ቁምጣልን ብሎ ሰይጣን አይሁድን አነሳስቶ ከቤተ መቅደሱ እንድትወጣ አድርጓታል። አሁንም ሙታን ሰይጣን አላረፈ። የግብፅ በረሃ እንድትሰደድ ያደረገው በሄሮድስ አድሮ የግብፅን በረሃ ልጇን አዝላ መከራ እንድትቀበል የሕይወትን እንጀራ ክርስቶስን የሕይወትን መጠጥ ክርስቶስን ተሸክማ ነገር ግን ከሥጋዊው ምግብ መጠጥ ተለይታ እየተራበች እየተጠማች እንድትሰቃይ ያደረገ ሰይጣን አሁንም ደግሞ ሞታ አላረፈላትም። ሥጋዋ ድውይ ስለሚፈውስ ሞት ስለሚያስነሳ ምን አሉ አይሁድ? ከዚህ በፊት ልጇን ተነሳ፣ አረገ፣ ዳግም ለፍርድ ይመጣል እያሉ እስካሁን ድረስ ይጨቀጭቁናል። አሁንም ደግሞ ተነሳች አረገች እንዳይሉን አሉ። ኖን ፈራ በደም ወናውያ በእሳት ሥጋዋን በድንጋይ ቀጥቅጠን በእሳት አቃጥለን እናጥፋው እናድርገዋሉ። ያን ጊዜ እየተሯሯጡ ሲሄዱ ነው ከእነሱ መካከል ጉልበተኛ ትንቢተኛ የሆነ ታውፋንያ የሚባል ሰው ያልጋውን እግር ይዞ ሲወጥት የእግዚአብሔር መልአክ እጁን ከሁለት ቆረጠው። እግዚአብሔር ከዚህ መከራ ይጠብቀን ምእመናን።
አነሳትና እጁን እንደነበረ አድርገዋለች። ወስዶ ሲያገናኘው እጁ ተቀጠለለት። አሁን ለታ እዚህ ላይ ነው ያስፈልጋል። እግዚአብሔር እንዲህ ነው። በአማላጅነቷ ስናምን በቃል ኪዳኗ ስንማጸን የተቆረጠው በረከታችን የተቆረጠው ሕይወታችን ይቀጠላል። ምዕመናን እንደዚህ ነው። በዚህ በእግዚአብሔር ማመን በአማላጅነቷ መማጸን ከዚህ በኋላ ነው እግዚአብሔር ያን ጠባቂዋን ለ15 ዓመታት ያህል በቤቱ ያገለገላትን ዮሐንስን ጨምሮ ወስዶ በገነት በዕፀ ሕይወት ስር አስቀመጣት። ያን ጊዜ ነው ቅዱስ ገብርኤል በዚህ ምድር ቅድስት ኤልሳቤጥ በዚህ ምድር የዘመሩትን ዝማሬ ወበዘይት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር ከእግዚአብሔር አግኝተው ከእግዚአብሔር ተልከው የነገሩሽን የምታምኚ አንቺ ብፅዕት ነሽ፣ ንዕድ ነሽ፣ ክብርት ነሽ ብላ ኤልሳቤጥ እንዳመሰገነቻት ከአቤል ጀምሮ እስከ እርሷ ያሉ ነፍሳት በገነት ያሉ ሁሉ በዝማሬ ተቀብለዋታል። እልል ብለው አላታል፣ አመስግነዋታል። ድንግል ማርያምን ክብርና ምስጋና ለእርሷ ይሁንላት። ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽነ ኩሉ በዚህ ዓለም ለሚኖር ሰው ሞት ተገቢ ነው አለ። ለሚዋሸው፣ ለሚጠፋው፣ ለሌባው፣ ለወንበዴው፣ ለነፍሰ ገዳዩ አሁን ሞት ባይኖር ኑሮ ስንት ሰዎች ስንት መሰሩ ነበረ። ለዚህ ዓለም ሰዎች ሞት ይገባል። ለእግዚአብሔር የድንግል ማርያም ሞቷ ግን ይደንቃል አለ። እውነት ነው ምዕመናን። በእርግጥ ሞት ማለት የታሪካችን መካተቻ መደምደሚያ አይደለም። አዲስ ታሪክ ምን ጀምርበት ወደ ሰማያዊው ህብረት ወደ ሰማያውያን መላእክት የምንጨመርበት ነው። ስለዚህ ድንግል ማርያም ዛሬ ሞተች ስንል ነፍሷ ከሥጋዋ ተለየ ማለት ነው። ከዚህ ቀጥሎ ያለው ታሪክ እንግዲህ ነሐሴ ላይ ነው የሚተረከው። እዚህ ላይ ይበቃናል። ያመነች ብፅዕት ናት ድንግል ማርያም በእግዚአብሔር በማመኗ በቤተ መቅደስ በመኖሯ ከመላእክቱ ጋር በመኖሯ እግዚአብሔርን ወለደች፣ የእግዚአብሔር እናት ሆነች። እንደገናም በኋላ እንደ ልጇ ትንሣኤ ተነስታ በመንግሥተ ሰማያት ነው ያለች። ስለዚህ ምዕመናን እኔና እናንተም እንደሷ አማኞች ለመሆን በክርስትናችን ልንጸና በመንፈሳዊ ሕይወታችን ልንበረታ ያስፈልጋል። የአምላካችን የእግዚአብሔር ቸርነት የእናታችን የእመቤታችን የድንግል ማርያም አማላጅነት የቅዱሳን ሁሉ ምልጃና ጸሎት ረድኤትና በረከት ከሁላችን ጋር ይሁን። ይቆየን።